ጥሩ ጓደኛ ከነፍስያ ይበልጣል አሉ። ጥሩ ጓደኛ ከነፍስያ ይበልጣል። ነፍስያ ወደ ስሜት ነው፣ ወደ መጥፎ ነገር እዚች ጋ ናዛጋ መስጊድ ከመግሪብ እስከ ኢሻ ዳዕዋ አለ ሲባል ቆይ ትንሽ ዞር ዞር ልበል የሆነ ነገር ወደ ጫውታው ወደ ምኑ ነፍስያ ትገፋፋለች። ጥሩ ጓደኛስ ናስቲ በይነ المغرب والعشاء የሙሐደራ ፕሮግራም አለ። ኢቲካፍ ተቀምጠን ዚክር እናድርግ፣ ቁርአን እንቅራ፣ እስቲ መልካም ነገር እንስራ፣ ወላጆቻችን እንከባከብ። ረመዳን ነው፣ ከዙር በኋላ እስከ 10 እስቲ 1 2 3 ጁዝ ቁርአን እንቅራ። ናተራይ ደግሞ አስቀድመን አወል ሰልፍ ላይ ሆነን በነሻጣ እንስገድ። ከእፍጣር በኋላ በፍጥነት ና ወደ መስጊድ እንሂድ ብሎ የሚገፋፋህን ጓደኛ ማዘጋጀት ካሁኑ ነው የሚጠበቅብን። አለዛ እንዳምነው ከሆነ ተራይ በለና ብሎ ወደ ሌላ ቦታ አንተ ተራይ ነይተህ ና ብሎ መንገድ አስቀይሶ ምን ብሎ ወስውሶ ነፍስያም ማለች እሱም ተደምሮ ወደ ሌላ ቦታ ይዞ መሄድ ከሆነ ከሰርን አልከሰርን በዚህ ታላቅ ነው። ስለዚህ ጓደኛ መምረጥ። ረመዳን መጣላችሁ ይላሉ ለሰሃቦቹ። ሸህሩ ሙባረክ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተውናል። ሙእሚን ካሁኑ ይሰንቃል፣ ዝግጅት ያደርጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ድካ ነው፣ ወሰኑ ሚለካ አይደለም። ረመዳን ወሰን የለሽ ጸጋ። አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግጎት አልፏል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዓለይኩም ሲያም ጾም እኮ በእናንተ ላይ ፉሪዶ ግዴታ ተደረገባችሁ። ታዲያ በነቢ ኡመት ብቻ ነው እንዳንል ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም ከእናንተ በፊት በነበሩ ህዝቦች ላይ ልክ እንደተወሰነው። ዓላማው ምንድነው? ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላልና። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። የሙስሊምን ሰላም፣ የነብዩን ፍቅር፣ የህዝቡን ደግነት፣ የቁርአኑን ክብር አስና እንደምትወደኝ ኢብሮ እንደሚያፈቅረኝ አብሮ አደግ ወንድሜ ከሪም እንዳለልኝ በጸሎተ ሐሙስ ጾሜ እስከምመለስ ለጉልባን መጣጃ ከጫካ እንጨት ለቅሞ ከናቴ ስርስር ሲል ውሃ ተሸክሞ ሳቲ ከበተስኪያ ንፍሮ ዝግን ደርሶኝ የተቀበልኩትን ግማሹን በልቼ አንጀቴ